የት ነው የምንገኘው? ስኬት ፓርክ ልንገባ ነው መሰለኝ ከጀለሶች ጋር 3 ስኬት እና 3 ሰው ሆነን መተናል። የምንሞክራቸውን ትሪኮች የምንወስዷቸውን ስላሞች እናያለን። ግን ከሱ በፊት ሁላችንም ማለት ነው ላይክ፣ ሰብስክራይብ፣ ሼር በማድረግ እንተጋገዝ። ዛጋዶስ እባላለሁ። ወደ ስኬት ፓርክ። ስንት ዓመት ስኬት ልምድ አለሽ? 40 ዓመት ስኬት ልምድ አለው። ይሄ ደግሞ 2 ወር 2 ዓመት ስኬት ይነዳል። እኔ ዛሬ ነው ስኬት ያየሁት ራሱ ታምር። እቺን አዲስ ገዝቼ ያያችኋት ራሴ ስሉ ስዬ ምናምን ጻይ አርጋለሁ። እንደውም ዩቲዩብ ቪዲዮስ ቀርጸ ነበር ቢል አሳያችኋለሁ ሀፋፉን ማለት ነው። ሶ ወደ ስኬት ፓርክ እንግባ። እዛ ገዝ ታያል ስኬት ፓርክ አዙሩን ነው አሳያችሁ። ሶ ውስጥ ገብተን ትሪኮችን እንሞክራለን፣ ለመማር እንሞክራለን፣ ዶፒንግ እንሞክራለን። ደርሰናል፣ እየገባን ነው። ግባ ውስጥ ጸዳዲ ሰዎች አሉ። የት አካባቢ ነው የሚገኘው የስኬት ፓርክ? ሳር ቤት ብትመጡና ሰዎችን ብትጠይቁ ምናምን ጉግል ማፕስ ላይ ማለት ማየት ትችላላችሁ። ያ እንደዛ ነው። እንግባ። የ10 ዓመት ልጅ ስኬት ላይ እያዋራሁ ነበር። 10 ዓመቱ ነው። በጣም ጎበዝ ነው። ይስታፍ ሌላም ልጅ አዋርቼ ነበር። ሌላ 12 ምናምን በጣም ጎበዝ ናቸው። ነው ፕሮፌሽናል መሆን የሚችሉ ልጆች ናቸው። የ12 ዓመት ልጅ ሳት ምታይም ወደዛ የሚሄደው ናይክ ጫማ ያደርግ። የ10 ዓመቱ ደግሞ ያው ሳይበላ ነው። አሁን ሰዓት 8 ሰዓት ነው ማለት ነው። ሶ ምን እናደርጋለን? ዝም ብለን ሙሉን ለማሳየት እንሞክራለን። ከዛ ልጆቹ ሲመጡ ደግሞ ከነሱ ጋር ደግሞ በደንብ እንትኖች ውስጥ እንገባለን ማለት ነው። ሰን ዊ ስታርተር ማለት ነው። ምንድነው እነዚህን ድሮፖች መሞከር ምናምን ጀምረናል። ያ ልጆቹ እስኪመጡ ነው። ልጁ ሲመጣ 10 ዓመቱ ልጅ ሲመጣ መጨረሻው ቪዲዮ ላይ ይመጣል ማለት ነው። ኤዲት ያደረኩትን እኔ መጨረሻ ላይ እንደሚመጣ ቃለው እና መጨረሻ ላይ ደግሞ በጣም የሚገርሙ ነገሮችን ያሳየናል ልጁ። ሶ ዋች ቲል ዘ ኤንድ። ይሄ ቪዲዮ ደግሞ እየተመቻችሁ ከሆነ ሌላ አዲስ ነገሮችን ሞክሩ ፈልጉ ከሆነ ኮሜንት ላይ ጻፉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። 1000 ሰብስክራይበር ያስገቡን፣ ተከፋይ እንሆንና በደንብ እንስራ። የጀለሶችን እያያችኋችሁ ነው። ግን እኔ ፈራሁት ስል ከዚህ በፊት እዚህ መውረጃ ላይ ወድቄ ያውቃለሁ እና ሂፕሴ ማለት ነው ውስጥ እግሬን ነክቶኝ ያውቃል። ይሄ የቂጥ ብረት አጥንት አላ ውስጥ እግሬን ነክቶት ያውቃልና አየሁኝ፣ ተመለከትኩኝ። ከዛ እንደዚህ ሲያደርጉ ሳይ እንዴ የለመሬት በጣም ጊዜ አምጣ ብዬ ስኬት ቀይሬ በሌላ ስኬት ዞርኩት ማለት ነው። ያየነዋ ሻርፕ ተርን ነው ዞርኩት። እዚህ ላይ ሊሄደው አልኩና አቃተኝ። ሲያቅተ ምን ማድረግ ሌላኛው ድሮፕ ገባል። ሌላኛው ድሮፕ የድሮፕ ደግሞ በጣም ነው ሩቅ ነገር ነው፣ ግን ያው ዞር ማለቱ ጸዴ ነው ማለት ነው። ሹሚ ይሄው ዞር ብሎ መጣ። ጀለስ ድንጋይ ሊጥለው ነበር፣ እኔ ሄድኩኝ ማለት ነው። ውስታፍ በስርም ቢሆን እዛ ጋር ከፍ ብዬ ነበረ። ሎክ አት ዲስ ኦሊ የሄድኩ ኦሊ ላረግ ሞከርኩ። ኖ አለኝ፣ ብዙም አልዘለለም ማለት ነው። ኪክ ፍሊፕ ዩ 1 2 3 ያ አልቻልኩም። የሚችል ሰው ካለ ፕሊስ አስተምሩኝ። ሃፍ ፍሊፕ አድርግ ያለው ማለት ነው። ሶ ይህንን ደግሞ ቆመን ማየት ጀመርን። ብረት ያቸው እነዚህ ቦል ውስጥ ያሉ ልጆች ማለት ነው ዴይሊ ሁሌ ቀን በቀን እዛ ያሉ ድሮፒን አስተምረኝ ብሎ ጀለስን ሲወራጩት ይኸው ይጥለኛል፣ ይጎትተኛል፣ ይኸው ይጎት በስርዓት ይኸው ያንከባልለኛል ምናምን ማለት ነው። ከዛ ሶስተኛ ሞክር ከዛ በኋላ ምናምን አልኩትና የራሱን የልጁን እስኪ ተቀበልኩትና ሄድኩኝ ማለት ነው። ወዴት ነው ሄድኩት? ኦሊ ለማመድ። ኦሊ ግዴታ ነው መልመድ። እንደዚህ አይነት ነገር ያየ ጃምፕ ስፕሊት ተበለው ማይክል ጃክሰን እንደዚህ አይጨፈርም እንደኔ ማለት ነው። ስፕሊት ከዛ ተወይን ዲሽክስ እኔ ልወጣው ነበር። ለድጋሚ ሞከርኩት፣ ልወጣው ነበር። ዲሽክስ ማንጠራ ዲሽክስ። ከዛ ድጋሚ መጣው። እኔ ሊያበረታታኝ ይሞክራል። ዲሽክስ ማንጠራ ዲሽክስ ምናምን። ከዛ ሞከርኩ፣ ፈራሁት። ማን አንተ ደግሞ ማንጠራ ዲሽክስ። በጣም ስቃይ ሆነብኝ እኮ ጌታ። ዝናብም እየመጣ ነው። ያፕ
ያፕ የመጨረሻችን ሞክር ተባባልንና ልጁ ጋር ሄደን ልጁን እያያችሁ ነው ድሮፒን እያደረገ ዳጊ ነዋት ጨንቋት አትምታ በለው ቶሎ በልና ቶሎ እንጨርሳ። ከዛ ልጆቹ መጡ። ፊት ለፊት ያለው 10 አመቱ ነው፣ ከጀርባ ያለው 9 አመቱ ነው። ወደ ቪዲዮ እንሂድ። ናቲ ስንት አመት? 10 አመቱ ነው። በጣም ጸዴ ስኬተር ነው እና እቀናበታለሁ እሱን እያየሁ ማለት ነው። በጣም ነው የሚደብረኝ የሚያደርገውን ነገር። እሱ ትሪኮች ያሳየኛል፣ እኔ የምሞክረውን ከዛ እኔ ሞክራለሁ። ከማን እንደሚሻል እናያለን ማለት ነው። እሺ የመጀመሪያ ትሪክ አሁን ቺንክ ክሊፕ ማፍረኛ ሞክራታለን። ኦሊ ራሱ አልችልም አባት። እሺ ምንሽ ይመስላል? ብቻዬን ክፍሌ በሆን የምችለውን ትሪክ ማለት ነው። ከህፃን ልጅ ጋር ሰው ፍጥ ነው የሚለው ላቅለል ይሄን ሞክራለኝ አሳየኝ ፖፕ ሸቪት ማለት ነው። ከዛ እምቢ አለኝ ላለቃቅስ ደረሱ። ከዛ እና ምን ተፈጠረ መሰላችሁ? አንፎርቹኔትሊ ዝናብ ዘነበ። ክረምት ነው፣ ለዛ ዘነበ። ናይ ከብድ ምንም ሳንቀርጽ ምንም እንትን ሳንል ዘነበ። ከዚህ በኋላ ደግሞ ተመልሼ አልመጣም። እመጣለሁ ግን ካሜራ ይዤ አልመጣም። እንደዛ ነው የሚሆነው። ሉክ ዝናቡ የዛሬው ቪዲዮ ይመስል ነበር። እዛ ጋር ነው